እንዴት ሰነበታችሁ ውድ አድማጮቻችን? ሰላምና ጤና ለእናንተ እየተመኘን ዛሬ ልንማረው የሚገባ ምርጥ ቴክኖሎጂዎች ልናስተዋውቃችሁ ነው። ተከታተሉ። በ2025 የሚማሩት 10 ምርጥ ቴክኖሎጂዎች። ሁሉም ሰው ወደ አንድ አስደሳች ነገር ልንጠልቅ ነው። በ2025 የወደፊት ሕይወታችንን ወደሚወስኑት ቴክኖሎጂዎች። የቴክኖሎጂው ዓለም በመብረቅ ፍጥነት እየተቀየረ ነው እና በየዕለቱ ትልቅ አዲስ ፈጠራ ያለ ይመስላል አይደል? ከጥምስ ቀድመ ለመቆየት በቁም ነገር ከሆንክ ማወቅ አለብህ። ስራህን ለመጀመር እየተዘጋጀ ነው ወይም በጨዋታ ውስጥ ነህ? እነዚህን አዳዲስ ቴክኖሎጂዎች መማር የዕድሎችን ዓለም ለመክፈት ቁልፍ ሊሆን ይችላል። ይህም በዓይነ ሕሊናህ ተመልከት። በ2025 በዓለም ዙሪያ ስላሉ አስደናቂ 75 ቢሊዮን IoT መሳሪያዎች እየተነጋገርን ነው። 75 ቢሊዮን እና አርቲፊሻል ኢንተለጀንስ ገበያ 190 ቢሊዮን አእምሮን እንደሚመታ ተተነበየ። እነዚህ አስደናቂ አሃዞች ብቻ አይደሉም፣ የቴክኖሎጂ መልክዓ ምድሩን ምን ያህል በፍጥነት እየዳበረ እንደሆነ ለቁጥር የሚያታክቱ ከፍተኛ ክፍያ ለሚያገኙና ከፍተኛ ተጽዕኖ ላላቸው ሥራዎች በሮችን እንደከፈተ ማረጋገጫ ናቸው። ምርጥ ክፍል። እነዚህን ለውጦች ለመጠቀም አዋቂ መሆን አያስፈልግም። በትክክለኛ ችሎታዎች ማንኛውም ሰው ወደ እነዚህ የወደፊት ሚናዎች ውስጥ ገብቶ ማደግ ይችላል። ስለዚህ የትኞቹን ቴክኖሎጂዎች መማር እንዳለብዎ እያሰቡ ከሆነ በትክክለኛው ቦታ ላይ ነዎት። 2025ን የሚቆጣጠሩ እና ሙሉ በሙሉ ሥራውን ወደሚለውጡ 10 ምርጥ ቴክኖሎጂዎች እንዝለል። 10 ዴቭኦፕስ። ከዴቭኦፕስ ሰምተዋል? ዴቭኦፕስ የሶፍትዌር ልማትንና የአይቲ ኦፕሬሽኖችን በማጣመር ሁሉም ነገር በፍጥነትና በተቀላጠፈ ሁኔታ መሄዱን ያረጋግጣል። እስቲ አስቡት፣ ብዙ ኩባንያዎች ወደ ደመና ሲሄዱ ያለ ምንም ጊዜ ያለማቋረጥ የሚለቀቁ ዝማኔዎች ያስፈልጋቸዋል። በአንድ ትልቅ የኢኮሜርስ ኩባንያ ውስጥ ትልቅ የጥቁር አርብ ሽያጭ በዓይነ ሕሊና ይታይ። ሁሉም ነገር ያለ ችግር እንዲሠራ በዴቭኦፕስ ባለሙያዎች ይተማመናል። ዴቭኦፕስ እንደ አማዞን፣ ጉግል እና ኔትፍሊክስ የቴክኖሎጂ ላሉ ግዙፍ ድርጅቶች ቀድሞውንም የሚሄድ ነውና ገጣሚው ይህውልህ የዴቭኦፕስ መሐንዲሶች ከ$80,000 እስከ $200,000 በዓመት ያገኛሉ። ስለዚህ በከፍተኛ ኩባንያዎች ውስጥ ለድርጊት የፊት ረድፍ መቀመጫ ከፈለጉ ይህ ለእርስዎ መንገድ ሊሆን ይችላል። 9 የተሻሻለ እውነታ እና ምናባዊ እውነት። በመቀጠል የተሻሻለ እውነታ እና ምናባዊ እውነታ አግኝተናል። እውነተኛውን ዓለም ከዲጂታል ተሞክሮዎች ጋር መቀላቀል ከወደዱ ይህ ለእርስዎ መስክ ነው። ኤአር እና ቪአር ከነገሮች ጋር እንዴት እንደምናየው እና መስተጋብር እየቀየሩ ነው። ምናባዊ ዓለሞችን እና የተሻሻሉ የእውነተኛ ዓለም ልምዶችን ማድረግ። በ2025 ኤአር እና ቪአር እንደ ጨዋታ፣ ትምህርትና የጤና አጠባበቅ ባሉ አካባቢዎች ትልቅ ይሆናል። ዶክተሮች ምርቶችን በአዲስ መንገዶች ለማሳየት ኤአርን ተጠቅመው ቀዶ ጥገናዎችን ወይም ንግዶችን ለመለማመድ ቪአርን ሲጠቀሙ አስቡት። ዕድሎች በጣም ትልቅ ናቸው። ምርጥ ክፍል። የኤአር እና ቪአር ገንቢዎች በዓመት ከ$90,000 እስከ $140,000 ሊያገኙ ይችላሉ። በተጨማሪም ሰዎች ዓለምን እንዴት እንደሚለማመዱ የሚቀይሩ አስደሳች መሳጭ ተሞክሮዎችን መፍጠር ይችላሉ። 8 የዌብ ምህንድስና። 8 ዳታ። ደህና ዳታ አዲሱ ወርቅ ነውና የመረጃ መሐንዲሶች የሚያወጡት ናቸው። የዌብ ምህንድስና መረጃን ለመሰብሰብ ለማከማቸትና ለማስኬድ ሥርዓቶችን መገንባት ነው። በ2025 በዓለም ዙሪያ የሚመነጨው የዌብ መጠን ሊፈነዳ ነው እና ኩባንያዎች ሁሉንም ነገር ለመቆጣጠር ባለሙያዎች ይፈልጋሉ። ከትራፊክ፣ ከኤነርጂ ፍርግርግ እና ከሕዝብ ማመላለሻ የተገኘ ቅጽበታዊ መረጃን የሚጠቀም ዘመናዊ የከተማ ፕሮጀክት ያስቡ። የመረጃ መሐንዲሶች ሁሉንም ነገር እንደ ሰዓት ሥራ የሚሰሩትን ሥርዓቶች ይገነባሉ እና ከ81,000 እስከ $160,000 ባለው ደሞዝ ይህ ሙያ ዓለም በመረጃ ላይ የተመሠረተ እየሆነ ሲመጣ ትልቅ ዕድሎችን ይሰጣል። 7 ኳንተም ኮምፒውቲንግ። አሁን ስለ ኳንተም ኮምፒውቲንግ እናውራ። ይህ ቴክኖሎጂ መረጃን የምንሠራበትን መንገድ ሙሉ በሙሉ እንደሚቀይር ቃል ገብቷል። ኳንተም ኮምፒውተሮች ክላሲክ ኮምፒውተሮችን ለመሰነጣጠቅ በሺዎች ለሚቆጠሩ ዓመታት የሚፈጁ ችግሮችን በሰከንዶች ውስጥ መፍታት ይችላሉ። በ2025 እንደ ፋርማሲውቲካልስ እና ፋይናንስ ያሉ ኢንዱስትሪዎች ኳንተም ኮምፒውቲንግን ሲቀበሉ ይህ መስክ የጨዋታ ለውጥ ይሆናል። እስቲ ያስቡት፣ አንድ ፋርማሲውቲካል ኩባንያ ኳንተም ኮምፒውቲንግን በመጠቀም ውስብስብ ሞለኪውላዊ አወቃቀሮችን በመምሰል አዳዲስ መድኃኒቶችን ለማምረት ከ$120,000 እስከ $200,000 ደመወዝ የሚከፈላቸው የኳንተም ኮምፒውቲንግ ባለሙያዎች
በእነዚህ ግኝቶች ግንባር ቀደም ይሆናሉ። የኮምፒውተር ኃይል እንደገና የሚገለጽበት የወደፊት አካል መሆን ከፈለጉ ይህ መስክ ለእርስዎ ነው። 6. ብሎክቼን። 6. ብሎክቼን እንደ ቢትኮይን እና ኢተሬል ያሉ የምስጢር ምንዛሬዎች የጀርባ አጥንት ወደሆነው ብሎክቼን እንሂድ። ግን በ2025 ብሎክቼን ከዲጂታል ምንዛሬ እጅግ የላቀ ይሆናል። ለአስተማማኝ የውሂብ ግብይቶች፣ የአቅርቦት ሰንሰለት አስተዳደርና የጤና እንክብካቤም ጭምር ጥቅም ላይ ይውላል። የመድኃኒት ጭነት ከአምራች ወደ አከፋፋይ ለመከታተል ብሎክቼንን ሲጠቀም በመንገዱ ላይ ደህንነትንና ተገዥነትን በማረጋገጥ አንድ ዓለም አቀፍ የመድኃኒት አምራች ኩባንያ በዓይነ ሕሊና ይታያል። የብሎክቼን ገንቢዎች ከ$100,000 እስከ $180,000 ባለው ደመወዝ ከፍተኛ ፍላጎት አላቸው። ለደህንነት ግልጽነትና ያልተማከለ ሥርዓቶች ፍላጎት ካሉት ብሎክቼን ለመጥለቅ በጣም ጥሩ ቴክኖሎጂ ሊሆን ይችላል። 5. የደመና ማስላት። ክላውድ ማስላት ሌላው ዋና ተጫዋች ነው። አስቡት፣ ንግዶች እንደ ፍላጎታቸው ወደ ላይ ወይም ወደ ታች እየጨመሩ አጠቃላይ የአይቲ ሥራቸውን በደመና ውስጥ ሲያካሂዱ። በ2025 ብዙ ኩባንያዎች ሥርዓታቸውን በመስመር ላይ ሲያንቀሳቅሱ ሁሉም ነገር ያለ ችግር እንዲሄድ የደመና ባለሙያዎች አስፈላጊ ይሆናሉ። ሁሉንም አገልግሎቶቹን ወደ ደመና የሚያንቀሳቅስ አንድ ግዙፍ የፋይናንስ ተቋም አስቡ። ይህን ግዙፍ ፈረቃ ደህንነቱ በተጠበቀ ሁኔታ ለማስተዳደር የደመና ማስላት ልዩ ባለሙያዎችን ይፈልጋሉ እና ሽልማቱ አስደናቂ ነው። በ2025 ኤአር እና ቪአር እንደ ጨዋታ ትምህርትና የጤና አጠባበቅ ባሉ አካባቢዎች ትልቅ ይሆናሉ። ከ$120,000 እስከ $170,000 የሚደርስ ደመወዝ ያላቸው ዶክተሮችን አስቢ። ይህ የእርስዎ ዕድል ነው። ንግዶች በሚሊዮኖች የሚቆጠሩ ይቆጥባሉ እና ተለዋዋጭነታቸውን ያሻሽላሉ፣ ሁሉም በቴክኖሎጂ ጫፍ ላይ ሲሰሩ። 4. የሳይበር ደህንነት። በቴክኖሎጂ ጫፍ ወይም በሳይበር ደህንነት ላይ በሚሰሩበት ጊዜ ንግዶች በሚሊዮን የሚቆጠሩ ሰዎችን እንዲያድኑ እና ተለዋዋጭነታቸውን እንዲያሻሽሉ ለመርዳት ሁሉም ነገር ዲጂታል እየሆነ በመጣ ቁጥር የሳይበር ደህንነት በ2025 ቅድሚያ የሚሰጠው ጉዳይ ይሆናል። ሰርጎ ገቦች ይበልጥ የተራቀቁ ሲሆኑ ንግዶች እና መንግስታት ምስጢራዊነት ያለው መረጃዎቻቸውን እና ሥርዓቶቻቸውን ለመጠበቅ ባለሙያዎች ያስፈልጋቸዋል። አንድ ሆስፒታል የታካሚዎችን ጤና ለመቆጣጠር በአይኦቲ መሳሪያዎች ላይ ተመርኩዞ አስቢ። የሳይበር ደህንነት ባለሙያዎች እነዚህ ሥርዓቶች እንዳይጠለፉ እና የታካሚዎችን ደህንነት ለመጠበቅ እዚያ ይገኛሉ። የሳይበር ደህንነት ባለሙያዎች በዓመት ከ$90,000 እስከ $160,000 ሊያገኙ ይችላሉ እና ከገንዘቡ ባሻገር ሰዎችን እና ድርጅቶችን ከዲጂታል ስጋቶች እየጠበቃችሁ እንደሆነ በማወቅ እርካታ ታገኛላችሁ። ከኃላፊነት ጋር አብሮ የሚመጣ ነገር ግን ትልቅ ሽልማቶችን ጭምር። 3. ጄነሬቲቭ ኤአይ። እዚህ ላይ እውነተኛ ጨዋታ መለወጫ ነው። ጄነሬቲቭ ኤአይ ይህ ቴክኖሎጂ ይዘት እንዴት እንደሚፈጠር ጽሑፍ፣ ምስሎች ወይም ሙዚቃዎች ላይ ለውጥ እያመጣ ነው። በ2025 በቦርዱ ውስጥ ያሉ ኢንዱስትሪዎች ፈጠራን ለማነቃቃትና ሂደቶችን በራስ ሰር ለማድረግ ጄነሬቲቭ ኤአይ ይጠቀማሉ። ለምሳሌ የፊልም ስቱዲዮ የታሪክ ቦርዶችን ወይም ረቂቅ ጽሑፎችን ለማዘጋጀት ኤአይ ሊጠቀም ይችላል እና ይህን ቴክኖሎጂ እንዴት ማጥራት እና መምራት እንደሚችሉ የሚያውቁ ባለሙያዎች ከፍተኛ ፍላጎት ይኖራቸዋል። ከ$100,000 እስከ $175,000 ባለው ደመወዝ ይህ በኤአይ እድገቶች ላይ እንዲሰሩ እና የቴክኖሎጂ አብዮት አካል እንዲሆኑ የሚያስችለው መስክ ነው። 2. ዳታ ሳይንስ። አሁን በዳታ ሳይንስ ላይ ዛሬ እና ከዚያ በላይ በጣም ከሚፈለጉት መስኮች አንዱ የውሂብ ሳይንስ ተግባራዊ ግንዛቤዎችን ለመሳል ግዙፍ የውሂብ ስብስቦችን መተንተንን ያካትታል። አንድ ትልቅ የግብርና ኩባንያ የሰብል ምርትን ለመተንበይና የግብርና አሰራሮችን ለማሻሻል መረጃን እንደሚጠቀም አስቡ። ይህ የመረጃ ሳይንቲስቶች የሚያነሱት የችግር አፈታት አይነት ነው። የውሂብ ሳይንቲስቶች በዓመት ከ$105,000 እስከ $180,000 ደመወዝ መጠበቅ ይችላሉ። ይህንን ሚና አስደሳች የሚያደርገው በገሃዱ ዓለም ችግሮች ላይ የመስራት እና ትንታኔው ወሳኝ የንግድ ውሳኔዎችን ሲመራ ማየት የአእምሮ ፈተና ነው። ቁጥሮችን እና ችግሮችን መፍታትን ከወደዱ ይህ ለእርስዎ ፍጹም የሆነ መስክ ነው። 1. አርቲፊሻል ኢንተለጀንስ። በመጨረሻም በዝርዝሩ አናት ላይ ሰው ሰራሽ የማሰብ ችሎታ አለ።
ኤአይ ከንግግር እውቅና እስከ ውሳኔ አሰጣጥ chance to ድረስ help businesses የሰውን save የማሰብ millions ችሎታ and መኮረጅ improve their የሚችሉ flexibility, ማሽኖችን መፍጠር ነው። all while working at the cutting edge በ2025 of ኤአይ እንደ ጤና technology አጠባበቅ፣ or ፋይናንስና cybersecurity. መጓጓዝ ባሉ With everything ኢንዱስትሪዎች going ውስጥ digital, በጥልቀት ይካተታል። cybersecurity is going to be a በሆስፒታሎች top ውስጥ በራስ priority የሚነዱ in መኪኖችን 2025. ወይም በኤአይ As hackers የሚንቀሳቀሱ become more የመመርመሪያ sophisticated, መሳሪያዎችን businesses ያስቡ። and ይህ governments ቴክኖሎጂ will need experts አኗኗራችንንና to protect their ስራችንን sensitive ሊቀይር data ነው። and systems. Imagine a hospital relying on IoT devices to monitor patients' health, cybersecurity.